ከመርካቶ እናመጣለን ቀድመን ያመጣነው ቃል ያመጣነው በ50 ብር ሊሆን ይችላል መርካቶ አሁን ብንሄድ ግን 60 ብር 55 ብር ወይ 70 ብር ሊሆን ይችላልና ሳይጨምር በዛ ድሮ በመጣው ላይ ጨምረን ነው የምንሸጠው ወይስ በድሮ መሸጥ ነው ግዴታ የሚሆንብን ለህን ማለት መሳሳት ማለት ነው ሁለት ማዕና የሚቀይር غلط ሚሳሳት ኢማም ተሆነ ይበላሻል ቀጣዩ ረመዳን ከገባ በኋላ ያለፈውን የረመዳን ጾም መጾም ይፈቀዳልን የማዘግየቱ ከፋራስ ምንድነው ይላል ተውጭ መጥቶ ሰው ቢጣራ አቤት የሚለው እሱ ብቻ ነው ሌላ ሰው የለም ያለምንም ምክንያት ቁጭ ብሎ መስገድ ሱና አንዳንድ ጊዜ ደግሞ ትምህርት ቤት ያሉት ልጆች የሚማሩት ሁሉ ጊዜ ችግር ያመጣሉ አትስገዱ ተብለናል ባሏን ታላስፈቀደ ለቤተሰቦቿ ገንዘብ መስጠት የለባትም ይሄ ማንንም ሰው በነብዩ ጊዜ ነበር የሚል ሰው ካለ ማስረጃ ያምጣል وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا محمد الصادق الوفي الأمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتشونا يتودداتشوه هي أفريكا تيفي تكتاتايوش بمولو شيخاتشن زاري من قديش شيخ محمد حسن فضلقا كزي ساعات جمرو بالفتاوى بروغرام تغنيتولنال كزي بفيتم لتوسنو سامنتات بتدغاغامي ماكسنيو يزو يهو امون يخدمون يالوت جزاه الله خيرا برغت اساچو እንደው በዚህም ሁለገብ ሆነው በዚህም ባልፈታዋ ሁሉም ሰው በየቤቱ እንዲያገኛቸው እንጂ ሼክ መሐመድ ሐሰን ፈድሉን ያልተጠቀመ ሙስሊም የለም ማለት ማጋነን አይሆንም ለምን በየቦታው አዲስ አበባ ውስጥ ወይም በደቡብም በኦሮሚያ በአማራ ክልል በየትኛውም በኢትዮጵያና በውጭም ያሉ መሻይኾችና ኡስታዞች ሼክ መሐመድ ሐሰን ፈድሉ ላይ ያልተጎነበሰ ሼክ ማግኘት እንደው እንትን እንዳትሉብኝ ማጋነን እንዳትሉብኝና ሁሉም ሰው ያውቀዋል መቼም የሳቸው ደረሳ ነው ታላላቁ መሻይኾችም እነከሌ ባላላችሁ ገና ያኮለኮሉ እንትን ይያሉ ያሉትም ጀማሪዎቹም ሳቸው ላይ ያልቀራ የለምና ኡማውን በዚህ መልኩ እየخدሙ ነው ያሉት በአልፈታዋም ደግሞ ከፊል ለፊታችሁ ተገይተው ከናንተ የሚመጡ ጥያቄዎችን መልስ በመስጠት ጀዛሁላሁ ኸይረን ሼክ ይሄው ተገይተውልናል እንኳን ደህና መጣችሁልን ሼኻችን እንኳን ደህና ቆያችሁ ባረከላሁ ፊኩም አላህ ያቆዩ ሰላም አለይኩም ወራህመቱላህ ጥያቄ ነበረኝ مرحبا ጥያቄ እንትን ነበረኝ ንያ ያኔ የዛሬ አመት በሰላም ከአባቴ ታሞ በሰላም ታደረሰው የዛሬ አመት 9ኛው ወር በሂጅራ ማለት ነው እሺ አንድ ቀን ጥሜ አንድ ቀን ላፈጥር ብዬ ነበር ከዛ አሁን አባት እሺ ያኔ አንድ 9ኛው ወር አንድ ቀን ጥሜ አንድ ቀን ላፈጥር ነበር ማለት ነው ንያዬ ከዛ አሁን አባቴ ሞተ እና መጦም ይወጅብኛል ወላ አይወጅብኝም መጦም ይወጅብኛል ወላ አይወጅብኝም 9ኛው ወር ማለት 9 ወር ማለታችሁ ነው አይደለም በሂጅራው 9ኛው ወር ረመዳን ይገባ ረመዳን እኮ ነው 9ኛው ወር ረመዳን ነው 8ኛው ሻዕባንን እሺ አዎ ሻዕባንን የዛሬ አመት አባቱ በሰላም ከደረሰ አንድ ቀን ጥሜ አንድ ቀን ላፈጥር ነበር እሺ ስለቱ እንደዛ ነበር አዎ ከዛ ምን አባቴ ሞተ እሺ እና መጦም ይችላል ወላ አልችልም ማለት ነው እዛ ሳይደርስ ነው አዎ አሁን ሞቷል አልደረሰም ሻዕባን ሳይደርስ ሞቱ ሳይደርሱ አዎ እንግዲህ ሁለት ወር አለው አንድ ወር ነው ሁለት ወር አለው እሺ መልስ ታገኛለሁ ተከታተሉ መርሐባ የመጀመሪያ ጥያቄያችን አባቴ ሻዕባን ከደረሱ
አንድ ቀን ጾሜ አንድ ቀን ላፈጥር 15 ቀን ሻዕባንን ልጾም ስለት ነበረብኝና ሳይደርሱ ሞቱ ገና 2 ወር ይቀረዋል ነው ምን ትሉኛለሁ ትላለች ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰህቢሂ ወታቢዒን ለሁም ቢኢሕሳን ኢላ የውሚዲን እንግዲህ ነዝር ግዴታ የሚሆነው ያው ሸርጡ ሲገኝ ነው ሻዕባን የደረሱ እንደሆነ ነው ጾማለሁ ያሉት አሁን አባትየው አልደረሱም ሞተዋል ምንም የሚወጅበት ነገር የለም مرحبا جزاكم الله ሸርጡ ሸርጡ አልተገኘም ማለት ነው ايوه جزاكم الله خيرا ስለት ማለት ስለት ግዴታ የሚሆነው ያ የተባለበት ጊዜ የተባለለት ሁኔታ ሲሳካና ሲሟላ ነው ሻዕባን ቢደርሱ ነበር አልደረሱምና ምንም የሚመለከቱ ነገር የለም የሚወጅብ ነገር የለም መጾሙ ከጾምኩ ሱና ነው ሻዕባንን መጾም ነው የሚሏችሁ ሸኾቹ ጀዛኪላሁ ኸይራን ሌላ ቀድሞ የመጡ ጥያቄዎች በመጨረሻዎቹ ረካዓዎች ላይ ፋቲሃ ብቻ ማንበብ በቂ ነውን ወይስ ከእርሷ በኋላ ሱራ ማንበብ ግዴታ ነው ወይ ይላል እሺ መጨረሻዎቹ ረካዓዎች ላይ فاتحة لا صلاة إلا بفاتحة الكتاب لو نبي يجدل لا إنجي ليلون مقرات قديتها أدلم بمان يوم ركعة بيهون بمجمر يوم بيهون ما جمرو يقبل عندنا شو واجبنا فرض أدلم يلالو إنجي سورة ما جرش عليه فاتحة بتشا مقراتو بكينو لا يسفلهم مرحبا መጨመር የሚያስፈልግ ነገር የለውም ቢጨምር ግን የሚያመጣው ችግር የለም የሚያመጣው ጉዳት የለውም مرحبا ምናልባት ይሄንን እንትን ያሉት ሐነፊያ ከሆንኩ ብለው ነው ሱራ መጨመር ዘይደ ተሰበ ሰጅባል ወይቼም እኛ አሁን ምን ሐነፊ መጀመሪያ ሐነፊ ብንሆንም ብዙ ጊዜ አሁን የምንነጋገረው ሐዲሱ የሚደግፈው ነው مرحبا السلام عليكم ورحمه الله ሐነፎቹ ማታ ተሄደ መቼም مرحبا ጥያቄ ነበረ እሺ የተነጀሰ ልብስ ለብሻለሁ የተነጀሰ ልብስ ነጃሳ ልብስ ለብሻለሁ እሺ ታገስኩበትና ከቁይታ በላይ ተሰወኩ ከቁይ ሰላት በዛል እሺ ከቆይታ በኋላ ደግሞ ተቆራረ ከቆየውን በኋላ እሺ ከቆየው በኋላ አስታወስኩ ረስተሽ በነጃሳ ልብስ ሰገድሽ ከቆየውን በኋላ እሺ እንዴት ማድረግ ነው ያለብን مرحبا መልስ ተከታታይ በነጃሳ ልብስ ሰገድኩና ከቆየሁ በኋላ አስታወስኩት መመለስ ነው ያለብኝ ወይስ ሶላቴ ሶሒሃ ነች ወይ ነው የምትለው ትክክል ነው ጥያቄው ይሄ የመዝሐብ ልዩነት አለው በሐነፊ መዝሐብ ታወቀ በነጃሳ መስገዱን ታረጋገጠ ይመልስ ነው የሚሉት በሐዲስ ላይ ደግሞ አንድ ሙሐዲሶች ሹራህ ወላ ሐዲስ እንዳይሁት ሌላ መዝሐብም አለበት ታላወቀ ግድ የለም ነው የሚሉት ታላወቀ መመለስ የለበትም አንድ ጊዜ ሰግዷል አውቆ ሲሆን ነው እንጂ ታላወቀ መመለስ የለበትም ይላሉ እንደው የዲኑ ሩኽሷ የዲኑ ሰማሐ ጋር ስናየው ይሄ ጥሩ ይመስላል መመለስ አለመሆኑ مرحبا እህታችን እዛው ላይ ሶላቱ ላይ አስተዋውሰሽ ቢሆን ኑሮ ማስወገድ መጣል ነበረብሽ አሁን ግን ከጨረሽ በኋላ ነው ያስታወሽውና هذا الدين ይሄ ዲን የሰምሐ ዲን ነው ገር ነው ይስር ነውና መመለስ አይወጅብብሽም የሚለውን ነው የምከተለው ያሉ ነው ሸኻችን ጀዛሁላሁ ኸይራን ሰላም አለይኩም ወራህመቱላህ ሄሎ አቤት مرحبا ሼክ ጥያቄ ምን ነበር መሰላችሁ እሺ እንትን አሁን ቴሌብር አለ ቴሌብርን እያስገባሁላቸው ዝም ብሎ ያስገባበት ብሎ 20 ብር 10 ብር ይሰጡኛል እና ቢያንስ የሚቆርጥብኝ በኔ 4 ብር ወይ ደግሞ 5 ብር 6 ብር ቢሆን ነው አዎ
እንዴት ይታያል እሱ? መርሐባ መልስ ተከታተሉ። እና ሌላ ጥያቄም ደግሞ አለኝ። እሺ ጥያቄ ደግሞ አሁን እቃ የጨመረ ያስቸግራል። አሁን ባለሱቅ ሻጭ ነኝ እና እቃው ሲጨምር መጀመሪያ ያለው እቃ ላይ መጨመሩ እንዴት ይታያል? መርሐባ መጀመሪያ መጣው አሁን እቃው ተጣርቶ እቃው እናመጣት እንዴት ብሩ አይገዛልም። አሁን ጨምሮ ስላስቸገረው መርሐባ ባረከላሁ ፊክ ጥሩ ጥያቄ። መርሐባ ጀዛኩሙላሁ ኸይረን። ወንድሞቻችን እህቶቻችን ለሸኻችን የምታመጡት ጥያቄዎች የፊቅህ ጥያቄዎች እንዲህ ያሉ በፊቅሁ ላይ በመሳኢሉ ላይ በኪታቦቹ ላይ የተቀመጡ እነ አዱረል ሙኽታር እነ ሙግኒ ኢብኑ ቁዳማ ሌሎችም ኪታቦች የዳሰሷቸውን ሸኻችን ፈቂህ ናቸው ኡሱሊ ናቸውና በዚህ መልኩ ነው እንትናቸው ተኸሱሳቸው። ጀዛኩሙላሁ ኸይረን ጥሩ ጥያቄ ነው እያመጣችሁ ያላችሁት ለማለት ፈልጌ ነው። ቴሌብር የሚባል ነገር አለና ይሄን ቴሌብር እኔ እልክላችኋለሁ የሚቆርጥብኝ ከኔ 4 ብር 5 ብር ነው የሚሆነው። ከዛ ግን 20 ብርም 10 ብርም እቀበላለሁኝ ይሄ ሪባ ይሆናል ወይ የሚል ነው። ከዚህም በፊት ተጠይቆ መሰጠውበታል። ሪባ የለበትም ነው ምንለው። ያወንቱ ያገልግሎት ነው። መርሐባ ጀዛኩሙላሁ ኸይረን። طيب ሌላው እቃ ከመርካቶ እናመጣለን። ቀድመን ያመጣነው እቃ አለ። ያመጣነው በ50 ብር ሊሆን ይችላል። መርካቶ አሁን ብንሄድ ግን 60 ብር 55 ብር ወይ 70 ብር ሊሆን ይችላልና ሳይጨምር በዛ ድሮ በመጣው ላይ ጨምረን ነው የምንሸጠው ወይስ በድሮ መሸጥ ነው ግዴታ የሚሆንብን የሚል ጥያቄ ነው። እሱ በጊዜው ላይ ባለው ነው እንጂ የሚሸጡት በዛ በድሮ አይወጅባቸውም። በድሮ አሁን በጊዜው አላህ ያመጣውን ሲዕር በዛው ነው መሸጥ ያለባቸው። መርሐባ በዚቹ በእንትኑ ላይ ይሁንና በዛው አሁን በጊዜው ባመጣው መሆን አለበት። ጀዛኩሙላሁ ኸይረን። አንድ ሰው ኢማሙ በመጨረሻው ተሸሁድ ላይ እያለ ወደ ሰላት ከገባ የጀማዓውን ሚንዳ ይቆጠርለታል ወይ ይላል። አዎ ይቆጠርለታል ነው። አጅር ያገኛል። አጅረል ጀማዓ ያገኛል። ፈዲለቱል ጀማዓ ያው መቼም ጀማዓ ሰገደ ባይባልም ፈድሉን በተቅሲር ስላልሆነ በሱ ስንፍና ሳልሆነ ዝግ ደረጃ ያደረሰው ያገኛል አጅሩን። طيب ሌላ ሰላት ተጅዊድን የማያውቅ ኢማም ኋላ መስገድ ይፈቀዳልን? ሶላቱ ትክክል ይሆናል ወይ? ማሻአላህ ጥሩ ጥያቄ ነው። ሁሉ የሚያጋጥመንም ነው። ቢስሚላሂ ረህማን ረሂም። እንግዲህ ፉቃሃዎቹ ይሄን ተናግረዋል። ገለጥ የሚባል ላህን ሁለት አይነት ነው። ላህን ማለት መሳሳት ማለት ነው። ሁለት ማዕና የሚቀይር ገለጥ የሚሳሳት ኢማም ተሆነ ይበላሻል ይላሉ ፉቃሃዎቹ። ማዕና የማይቀይር ተሆነ ተጅዊድ እንኳ ባይኖረውም ሶላቱ አይበላሽም ነው የሚለው። ተጅዊድ ማለት ማሳመር ማለት እኮ ነው። ጀወደ ማለት ሐሰነ ማለት ነው። ተሕሲኑ ቢቀር ሶላቱ አይበላሽም። ተሕሲሉ አለ። በስስ ካልሲዎች ላይ ማበስ መጥረግ ፍርዱ ምንድነው? ሁክሙ ወፍራም መሆን ግዴታ ነው ወይ ይላል። ቀርሞ እዚህ ላይ ብዙ ሰው እያስቸገረን ያለው በካልስ ወፍርም ሆነ ቀጭንም ሆነ የለም እያሉ አንዳንድ ሰዎች ይናገራሉ። ማይሸርብ ይህን ደግሞ ዝም ብለው ሳይሆን መነሻም አላቸው። በሐነፊም በሻፊኢም ላይ ጀውረብ የሚባለው ወፍር ሲሆን ነው እና ለመሄድ ደግሞ የሚያስችል ሲሆን ነው። ራሱም የሚቆም መሆን አለበት፣ ውሃም አይመጥ መሆን አለበት ስለሚሉ ይሄን አይሆንም የሚሉ ሰዎች አሉ። ግን እንዲህ ሙሐቂቆቹ በአስራችን ላይ ያሉት ሙሐቂቆች ይቻላል ነው ያሉት። ቀጭንም ይሁን ፍርም ይሁን ጀውረብ የሚለው በሉገትም ቢሆን ሊፋፈቱ ርጅል ነው። ቃሙስ ራሱ አልጀውረብ ሆ ሊፋፈቱ ርጅል ብሎ ፈስሮታል። ስለዚህ ካልስንም ይይዛልና
ይቻላል ነው የሚሉት። ተነዛ አንዱ ሼኹና ሼህ መሐመድ አሊ አደም ናቸው። ይቻላል ነው የሚሉት። እኛም የሚከለክል ነገር ስለሌለ ድረስ ይቻላል እንላለን። ሽሩጦቹ እነዛ እንዳይጠጣ የሚለው الذي يستمسك عند المشي የሚለው ደሊል የላቸው ሐዲስ አልተገኘላቸውም። መሰሐ ለልጆረቤን የሚለው ነው የምንከተለው። ጀዛኩሙላሁ ኸይረን። ቀጣዩ ረመዳን ከገባ በኋላ ያለፈውን የረመዳን ጾም መጾም ይፈቀዳልን? የማዘግየቱ ከፋራስ ምንድነው ይላል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رمضان تقبع እዚያው ረመዳን እንጂ ሌላ አይጦምም። ረመዳን ሌላን አይቀበልም። ከባድ ማንም አይገፋው። ሱናም አይጦምም፣ ቀዷም አይጦምም። ቢጦም እንኳን አይሆንም። حتى ቢነየት እንኳን አታ ሐነፎቹማ እንደውም እንደ ሐነፊያ ሱና ብሎ ቢነይትም رمضان نوم يهونو بنية الفرض وبنية السنة وبنية فرض آخر كالمتوحد في داري نوم يلوت مثلا عند بيت الله عندي سو ብቻውን ነው የተቀመጠው። ተውጭ መጥቶ ሰው ቢጣራ አቤት የሚለው እሱ ብቻ ነው። ሌላ ሰው የለም። ስለዚህ ቀዷ ረመዳን ተወጣ በኋላ ነው ቀዷ የሚወጣው። ለማዘግየቱ ደግሞ ከፋራ አለበት ወይ ለሚለው የመዝሐብ ልዩነት አለ። ሻፊዒዎቹ ረመዳን ድረስ ታዘገየ ከፋራም አለበት ይላሉ። ፊዲያ በየቀኑ አንድ ምስኪን አንድ ሙድ እየሰጠ መጦም አለበት ይላሉ። ሐነፎቹ የለበትም ነው የሚሉት። በሐዲስም ቢሆን ሐነፎቹን የሚደግፍ ይመስላል ሐዲሱ። አሳር ነው ያለው። ይሄ ሷሃቦች አሳር ተገኝቷል ነው እንጂ የሚለው የከፋራ የሚለው መርፉዕ ነገር የለም። ቁርአኑ ሙጥለቅ ነው። فعدة من أيام أخرى نالو مرحبا ሌላው ሰፈር ሳይኖር በትምህርት ወይም በስራ ምክንያት ሶላቶችን ማሰባሰብ ወይም ማስቀደምም ማዘግየትም ጀምዕ ማድረግ እንዴት ይታያል? የዚህ መስፈርቶች የጀምዕ መስፈርትስ ምንድናቸው ይላል። ጀምዕ የተገኘው በነብያችን ጊዜ በሰፈር ነው። በሰፈር ላይ ተቅዲምም ተእኺርም አለ። ዙሁርን ወደ አሱር መውሰድ፣ አሱርን ደግሞ ወደ ዙሁር ማምጣት በሰፈር ተገኝቷል። አገር ቤት ሆኖ ግን አንድ ጊዜ ተገኝቷል የሚል በመዲና ሆኖ ሰፈርም ሳይሄዱ ዝናብ ምንም ሌላ ችግር ሳይኖር ኸውፍም ሳይኖር ዝናብም ሳይኖርም ይላል አንድ ጊዜ ተገኝቷል። አራዳ ላይ ይحرج ለምንድን ነው ይሏቸው ኢብኑ አባስ አራዳ አላህ ይحرج ኡመተሁ ይላሉ። ይሄን ሙሐዲሶች እንደው ዙሪያውን ሄደው በችግር ጊዜ ነው እንጂ ይሄን መደረግ ያለበት ባለ ችግር ይሄን ማድረግ ተገቢ አይደለም ይላሉ። ዝናብ የመጣ እንደሆነ ብለው ያውሉታል የታመመ እንደሆነ ይያሉ። ሐዲሱ ግን እንደው ሙጥለቅ ይመስላል። የኛ ሼህ ደግሞ ረሂመሁላህ ሐጂ ሙሐመድ ራፊዕ ስንቀራ ምን ይሉ ነበር? ይሄን እኔ ምለው ይላሉ አዴት አርጎ አያዘው እንጂ አንዳንድ ጊዜ ግድ የለም ይላሉ። በዝናብም ያለ ዝናብም ያለ ባይሆን ይሄ ልምድ አርጎ አያዘው ነው የሚሉት። ደግሞ ተዚህ ደግሞ ሰለፍም አላቸው እንዲህ የሚሉ ሰዎች ዑለማዎች አሉ። እና አንድ መቼም የሚገባው በወቅቱ መስገድ ነው። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ነው ያለው። ጊዜውን ጠብቆ መስገድ ይገባል። አንዳንድ ጊዜ ደግሞ ትምህርት ቤት ያሉት ልጆች የሚማሩት ሁሉ ጊዜ ችግር ያመጣሉ። አትስገዱ ተብለናል እና መፍትሄ አንጡ ብለው ይጠይቃሉ። አንዳንድ ሰዎች ታዲያ ይህን ሐዲስ በመጠቀም ቤታችሁ ሄዳችሁ ስገዱ ትምህርታችሁ ዝም ብላችሁ ተማሩ ብለው ፈትዋ የሚሰጡ አሉ። እኔ ይሄን አልደግፍም። መከራከር ነው ያለባቸው እንጂ ይሄንን ጓዳ ውስጥ ያለችን መስአላ ይዞ ለዛ እስልምናው ለሚቃረን ሰው መናገር ተገቢ አይደለም። መስገድ እንሰግዳል ብሎ መብታችን ነው ብሎ መከራከር ነው ያለባቸው። صحيح በዛ መፍታት እየተገባ ጀምዕ ማድረግ አለ አይደለም ወይ? እነ ከሌ ሼክ ፈትዋ ሰጥቶ ይለው እየተባለ መሳነፍ
ጅብ ይገባል ተብሎ እና ይሄን አንድ ደግፍም ማለት ነው። እንደ ያሉ ፈታዎችን እንትን ቢባል አደብ ቢደረግ ይገባል ነው። ታላላቅ መሻይኾችን መጠየቅ ይሄ ነው ጥቅሙ። ይሄው ነው ጥቅሙ። ምን እንከታተል የሚገባውም እንትንም እንደው ተከታታዮቻችንም ሊረዱን የሚገባ ፈትዋ እንደው ቀላል ነገር ቀልድ ነገር አይደለም። በመስጂድ ላይ ቆሞ የኔ ቢጤው የተናገረው ሁሉ ምላሳም ወይም እንትን ያለውን ሁሉ ሸህ እየመሰለው ይጠይቃል ሰው። መሆን ያለበት ፊቅሁ ላይ ከተጅሪባም ከምንም ከኡሱልም አገናዝቦ የሚናገር ሸህ ጋር መምጣት እንደዚህ ያለው ምክር ያገኛልና ጀዛኩሙላሁ ኸይረን። አንድ ሰጋጅ የመጀመሪያውን ተሸሁድ አተህያቱ ማንበብ ከረሳ ከቆመ ይመለሳል ወይስ የመዘንጋት ስጁድ ሰጅደተ ሰሁ ያደርጋሉ ይላል። እንግዲህ ተህያ ማለትና ቁዑድ ልዩነት አለው። ተህያ ሲል መቼም አልተቀመጥኩም ማለት ነው። የመጀመሪያው ታይቀመጥ ከተነሳ በጣም ከፍ ታለ በኋላ መመለስ ክልክል ነው፣ መቀጠል ነው ያለበት። ቀጥሎ ሲያበቃ መጨረሻ ላይ የእርሳቻ ስጁድ አድርጎ መጠገን ነው። የተመለሰ እንደሆነ ተቆመ በኋላ ቢመለስ ወደ ሱና ነውና የተመለሰው ሶላቱ ይበላሻል የሚሉ ዑለማዎች አሉ። አንዳንዶቹም አይበላሽም ብለዋል። ይሄ እንግዲህ መመለስ የለበትም ነው የምንለው፣ መቀጠል ነው ያለበት። በኋላ ሰጅድ ማድረግ ነው ያለበት። ቅርብ ከሆነ ግን ቅርብ ተሆነ ገና እንዲህ እየተንቀሳቀሰ ተሆነ ሱብሃንአላህ ታሉት መመለስ ነው። ብዙ ጊዜ እዚህ ችግር አለ። ኋላም ያለው ሰው ይሄን ያለ መረዳት ሐቂቃ እንደ ይሄ ፍርጥርጥ ብሎ ሰውም ተከታታዮቻችን እንዲረዱት እንደው ብዙ ጊዜ እንትን አለ። ኢማሙ ቁሞ ቀጥ ብሎ ኢማሙ ቁሞ እያለ መመለስ ክልክል መሆኑን ሳይረዱ መርሳቱን ብቻ አይደለም የሚያስታውሱት፣ ሱብሃንአላህ ይሉታል። ኢማሙ በፊቅሁ የበሰለ ከሆነ ሱብሃንአላህ ቢሉትም ቁሞ ይቀራል፣ አይመለስም። ፊቅሁ ላይ ችግር ካለ ግን ይደነግጥና መለስ ይላል። ስለዚህ ከተመለሰ ሶላትን የሚያበላሽ አደጋ ነውና የሚያጋጥመው ጥንቃቄ ማድረግ ያስፈልጋል የሚለውን እውነት ነው። በጣም ይጠንቀቁ። መሪዎች የሚከተሉትም ሰዎች ይወቁ። መቀመጥ የመጀመሪያው መቀመጥ ፈርድ አይደለም፣ ዋጅብ ነው የሚሉም አሉ። ዋጅብና ፈርድን የሚለዩ ሰዎች ሐነፎች ዋጅብ ነው ፈርድ አይደለም ይላሉ። ሌሎቹ ደግሞ ሱና ነው የሚሉት እና ወንድማን ወደዛ መመለስ ክልክል ስለሆነ ተቆመ በኋላ ሱብሃንአላህ ማለት የለባቸውም። በኋላ ያሉ ሰዎች ሱብሃንአላህ ማለት ያለባቸው ገና እንዲሁ ቀስቀስ ሲል ሲንቀሳቀስ ነው። ከዛ በኋላ እሱ ራሱ መልሶ ሱብሃንአላህ ሊላቸው ይችላል ማለት ነው። አልመለስም በቃ እናንተን ወደኔ ማለት ነው። ያለምንም ሰበብ ወይም ምክንያት የሱና ሶላትን ተቀምጦ መስገድ ይፈቀዳልን? አጅሩስ ይቀንሳል ወይ? ማሻአላህ ጥሩ ጥያቄ ነው። ያለምንም ምክንያት ቁጭ ብሎ መስገድ ሱናን ይቻላል፣ ግን አጅሩ ይቀንሳል። የቂያሙ ግማሽ ኒስፉ አጅሪል ቃኢሚ ነው የሚለው። ሶላቱል ቃኢዲ ነፍላን ሚስሉ አጅሪል ቃኢሚ፣ የቆመው ሰው ሚንዳ ግማሽ ነው የሚያገኘው። ስለዚህ ግማሽ ሚንዳ ማጣት ቀላል አይደለም። ቆሞ መስገድ አሁን ሰው 10 ሳንቲም ሲከስር እንደው ይናደዳል። 10 ሳንቲም የከሰረ እንደሆነ አይደለም እንዴ? በአኼራ ይዝን ያህል ደመወዝ ማጣት ጥሩ አይደለም። ታልተቸገረ ቁጭ ቆሞ መስገድ ይገባል ነው የምንለው፣ ግን ይቻላል ነው። አንድ ሰው ውዱእ አድርጎ ራስን ማበስ ቢረሳ ከዛም ከሶላት በኋላ ቢያስታውስ ውዱእና ሶላቱን መድገም ይኖርበታል ወይ? ይሄ እንኳን ነው እንደዛ እንደ ነጃሳው አይደለም። ይሄ ይኖርበታል። ይሄ ውዱእ ነው። ይሄ ውዱእ ነው፣ ፈርድ ነው። ማጠብ ማበሱ ግዴታ ስለሆነ ሸርጡ ተጓድሏል፣ ታወቀ መመለስ አለበት። ባያ ታያውቁ ተቀረ መቼም ችግር የለም። ላ ዩከሊፉላሁ ነፍሰን ኢላ ወስዐሃ። ያወቀ እንደሆነ ነው መመለስና መመለስ አለበት፣ ማስተካከል አለበት። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን ከትንሽ ረፍት በኋላ እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.
ብስሚላሂ ራህማኒ ራሂም ውድ ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል። እየተማማርን ያለነው ጥያቄና መልስ ነው። የአልፈታዋ ፕሮግራም ነው። ከታላቁ ሼኻችን ጋር ከሼኽ መሐመድ ሐሰን ፈድሉ የታላቁ ሼኽ የሼኽ መሐመድ ሳኒ ሐጂ መሐመድ ሳኒ ሐጂ ራፊዕ የሼኽ መሐመድ ወሌ የታላላቆቹ መሻይኾች ደረሳ የሆኑት የሳቸው ነው። እንግዲህ እነዛ ሁሉ ሂደው እሳቸው ናቸው በቦታው ላይ ያሉትና ከሳቸው ልንጠቀምባቸው ይገባል። ጥያቄ መጠየቅ ያለባቸው እሳቸው ናቸው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ የሰው ሀቅ በሚለው ነው። ከዚህ በፊት ተማሪ ያለው ታላቅ ማለት ነው። የአንድ አራት ሰዎች ናቸው ጓደኞች ነበሩ። ልክ በአንዷ ሂጃብ በአንዷ እንደዚህ ሸርት በአንዷ እንደዚህ ሺቲ በጓደኝነት ነው በዛኔ እንዲህ ክፍለ ሀገር ሲሄድ እዚባቸው ሄድ ከዛ በኋላ ስልክም አልነበረኝም በምንደውላቸው ያ ሀቅ ደግሞ እነሱ አያውቁም ነው ይህን ምስል እንዳመጣውባቸው። አሁን እሱን በምን መንገድ እነሱ ስልካቸው አጠቅ ራሳቸው እንዳሉ አለቅ ሀቁን በምን እኔ ከማውጣት ይችላል ነው? የሰው ገንዘብ ናቸው። የሰው ገንዘብ ይዘሽ ማውጣት መመለስ የማችይበት ደረጃ ሆነ ማለት ነው። እሺ ከሾቹ ተከታታይ እሺ መርሐባ። እንግዲህ የሌላ ሰው ሐቅ አለብኝ በትምህርት እያለን ያንዷን ሻርብ ያንዷን ምን ወስጄ ነበርና ስልክም የለኝም የት እንዳሉም አላቅም ምንም ነገር እንትን የለንም ምን ላድርግ? ይሄ እንግዲህ በተቻለ ያህል እንዲታገኛቸው መፈለግ ነው ያለባት። ፈልጋ ታልተገኙ መቼም ለነሱ ነይታ ሶደቃ ማድረግ ነው። ለዛ ለወሰደችባቸው ሰዎች ነይታ ቂማውን ማለት ነው። ያው ልብሱ መቼም አሁን ላይ ይገኝ ይችላል። ልብሱም ካለ ሶደቃ ማድረግ እንተዛ በኋላ ሶደቃ ታደረገ በኋላ ከመጡ ይሰጣሉ። ያው ይመለስላቸው አጅሩ ለሱ ይሆናል ማለት ነው። ጀዛኩሙላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ባለቤቴ ሁለተኛ ማግባት ተፈለገ ማለት ነው። ግዴታ እኔ ማሳወቅ አለብኝ ወይስ እንዴት ነው? መርሐባ። እሺ እኔ ማሳወቅ አለበት። እንዴት ይታያል? መርሐባ። መልሱን ተከታታይ ከሾቹ መርሐባ። እህታችን እንግዲህ የሰው ገንዘብ የሰው ሐቅ ያለብሽ ሻርቡም ሆነ ምኑም ሆነ እቃው ካለ ራሱ እቃውን ለደሃ ሶደቃ ስጭላቸው ለነሱ አስበሽ ማግኘት ካልቻልሽ አፈላልገሽ አይ የለም እቃውም ተጠቅሚበት አልቋል ልብሱም አልቋል ካልሽ ደግሞ ዋጋውን ግምቱን ለነሱ ሶደቃ ስጪ። ከመጡ ግን ካገኘሻቸው ግን ያው ተከፍላለሽ ሶደቃው ላንቺ ይሆናል አጅሩ ላንቺ ይመለሳል ማለት ነው ብለዋል ሾሆቹና ይሄንን ሰጂ። ሌላው እህታችን ያው አሁን እንደሰማችኋት ባሌ ሁለተኛ ሚስት ማግባት ይፈልግ እኔን ማሳወቅ ግዴታ ነው ወይ? እኔን ማሳወቅ ይገባዋል ወይስ መደበቅ ይቻላል ወይ ማለት ነው? ይሄ እንግዲህ ሴቶች ይፈቅዳሉ ተብሎ አይጠረጠርም አይታሰብም። ማስፈቀድ ዋጅብ አይደለም። መቼም በኋላ ድንገት ሰምታ ችግር ተሚፈጠርና ጭቅጭቅ ተሚፈጠር ላሳውቃት ቢል አሳውቂ ለስራ ቢል ጥሩ ነው ተስማምተው ቢያረጉት እንጂ ዋጅብ አይደለም። መቻሉ ብቻ ነው ተሱ የሚጠበቀው። አቅም መኖሩ ነው የሚጠበቀው። ምስጢር እንዳይሆን ደግሞ ሲርያ ምናምን እንዳይሆን የሷ ቤተሰቦች ጋር በወልይ በሸሂድ ያርጎ ታሰረ የሱ ሚስት ባታውቅም ችግር የለውም። አሰላሙ አለይኩም ወራህመቱላህ። መርሐባ። እሺ በሀገራችን በጣም ተናገር ይበዛል። እሺ በዚህ በጎጃም ማለት ነው። እሺ እና ሰው ሲሞት አሁን ይሄ ሰላዋት ሰባት ቀን እንኳን ቀንም ማታም ሰላዋት እያሉ ይላሉ። እሺ
እና አሁን ሳይው አዘንተኞች በጣም ይወጣሉ ሐዘንተኞች ምን ይሆናሉ? ሐዘንተኞች በጣም ይደክማሉ። ለነሱ ጦርት፣ ለነሱ ለነሱ ራስ በጣም የተወሳሰበ ነገር ነው እና ያሲን ቀሪያውን ጧት 7 ቀን ቀብር ላይ እየሄዱ ያሲን እንቀራለን ይላሉ። ሲባሉ ያው ቡና ቆርሳን ይዘጋጁ፣ ቡና ይጠጣሉ እና ለሟቹ ሰው እንዴት ይጠጣል ነው ምነው ነው። መርሐባ እኛንም ያጣላን ይሄ ነው። እንደው ፈታ አድርጋችሁበት ነው ብሎ መርሐባ እሺ መርሐባ። አሁን ይቺ ሰላም እንኳን እኛን ሲያጣለን ያለው ይሄ ነው ዋህብያ ያስባለ ታዲያ ያው እንደዘማችሁ በነብዩ አለይሂ እንግዲህ ሐቂቃውን እናገራለን። ይሄ ቁርአን ሰው የሞተ ጊዜ ተሰብስቦ ቁርአን መቅራትም ቢሆን ሶላዋት ማለትም ቢሆን ተህሊል ላኢላሃ ኢላላህ ማለትም ሱብሃንአላህ ተስቢህ ማለትም ቢሆን አለ በሀገራችን እንጂ በነብዩ ጊዜ አልነበረም። ይሄ ማንም ሰው በነብዩ ጊዜ ነበረ የሚል ሰው ካለ ማስረጃ ያምጣ። በነብዩ ጊዜም አልነበረም፣ በሶሐቦቹም ጊዜም አልነበረም፣ በእነ አቡ ሐኒፋም እና ኢማሙ ሻፊዒ ጊዜም አልነበረም። በኋላ የመጡ ሰዎች ናቸው ይሄን ያስለመዱት። ቁርአን ቀርቶ ይሄን የቁርአን ሰዋብ ለሞተው ሰው ይድረስ ብሎ ቢናገር ይደርሳል አይደርስም፣ ይሄ ራሱን የቻለ መስአላ ነው። ደግሞ በተአዛው ጊዜም ይሁን በሌላ ጊዜም ይሁን ቁርአን ይደርሳል አይደርስም በዑለማዎች መካከል ኺላፍ ያለ ነው። ይደርሳል የሚሉ አሉ። አታቢኑ ተሚያም እንኳን ይደርሳል የሚለው ነው የደገፈው። السلام عليكم ورحمة الله. وعليكم السلام ورحمة الله. مرحبا. إياك نسألك. إيش كده؟ يمكن لسوست أماكن تبلو يمي وقع ماشي. إيش؟ كشريعة እንዴት ይታያል? እኔ ደግሞ ተወልጄ ነበረ እና ከሸሪዓ አንፃር እንዴት ይታያል? ይሄ መርሽ ይፈቀዳል ወይስ አይፈቀድም? እሺ مرحبا ከታቲ መልሱንሽ مرحባ እና አሁን ይሄ ግን ሰው የሞተ ጊዜ ተሰብስቦ ቁርአን መቅራት ሶላዋት ማለት ተህሊል ማለት መቼም እኛ አላየንም፣ በሰለፍ የለም፣ በኋላ የመጣ ነው። ደግሞ አፍሷ እንዳለችው ማስቸገርም አለበት። የሞተባቸውን ሰዎች በጣም ማስቸገር አለበት። እዛ ተሰብስቦ ቁርአን የሚቀሩ ሰዎች ምግብ ይፈልጋሉ፣ ቡና ይፈልጋሉ፣ አንዳንዶቹም ጫትም ይፈልጋሉ። ይሄ ሰውን ኢዛእ ማድረግ ነው። ይሄ መቅረት ያለበት ነው በሐቂቃ። ይሄ ግን በእኛ በአንዳንድ ሰው ፈትዋ ሳይሆን ይሄ መቀረፍ ያለበት ዑለማ ተሰብስቦ ሊወያይበትና መፍትሄ ሊሰጠው የሚገባ ጉዳይ ነው ነው የምለው እኔ። ዑለማ ምክር ቤቱ ተመካክሮ ሊመክርበት የሚገባ ነው። አይዋ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ። እሺ የኔ ጥያቄ አሁን ሴቶች በአንድ ላይ ተሰብስቦ ማለት ነው ከዛ ቡና ፍልስ ቁርስን ነገር ምናምን አዘጋጅቶ እየተናዱ አያረጉ አሚን ማለት በጣም ተስፋፋል። ይሄ ነገር እንዴት ይታያል? እሺ እና በዛን በሚሰራ ምግብ መብላት ከዛም ሰው መቀላቀል አሚን ባስልም ይሄ ወንጀለኛ ያደርጋሉ በሸሪዓው እንዴት ይታያል ብለው ጥያቄ ለመጠየቅ ነው። እሺ መልሱን ተከታተል። طيب እንግዲህ ይሄ ያው በጣም ጠጠር ያለ ነው። የቅድሙ በተለይ አሟት እንትን ያለው በየቦታው ሁሉንም የሚነካካ ብዙ የሚነካካ ነው። ያጋጭ አብሮ ያደገውን አብሮ የቀራውን አብሮ እንትን ያለውን ሁሉ ስም ያሰጣጣ ነውና ይሄ ሐል ሊደረግለት መፍትሄ ሊደረግለት የሚገባ ነው። የሞቱትን ሰዎች አዘጋጁላቸው ምግብ ነው እንጂ የተባለው አይዋ ይሄን ለኩትንም ይሄ ነው። يصنع لآل جعفر طعام فإنه وجد ما يشغلهم ነው እንጂ የተባለው አሻግሏቸው ጨምሩላቸው ሹግል አልተባለም። ይሄን እንደ ሁሉም ሊቀበለው የሚገባ ነው። ባይሆን ይሄን እሷ እንግዲህ አንድ ሐል አድርጉለት
በደንብ አብራርታችሁ ንገሩኝ ስላለኝ ይሄ መፍትሄ የሚያገኘው በአንዳንድ ሰው ፈትዋ አይደለም ነው የምለው። ዑለማዎች ተሰብስበው ጀዋኒቡን አይተው ይበቃል የሚሉትንም ሰዎች ሰብስበው ይሄን የሚደግፉ አሉ አይደለም፣ የማይደግፉትም አንድ ላይ ሆነው በኢንሷፍ ተወያይተው አንድ ሐል ቢያደርጉበት ይገባል ነው የምለው። ጀዛኩሙላሁ ኸይረን። ሌላው እህታችን የ3 ዓመት ነው ያለችው። እሷ የ3 ዓመትም ሊሆን ይችላል የ2 ዓመትም ሊሆን ይችላል። አንሙሂም እርግዝናን የመከላከያ መርፌ እንዴት ይታያል? ምን ትላላችሁ በዚህ ዙሪያ ላይ ነው የምትለው። ይሄ እርግዝና ለመከላከያ የሚሉ ኪኒኒ ፍሬ ኪኒኒ መዋጥ የሚሆን መርፌ መወጋት የሚሆን ሹሩጥ አለው ለመብቃቱ። ሹሩጥ ሸርጡ አንዱ ምንድነው? ሴትዮዋ በሐኪሞች በተረጋገጠ ተሞክሮ እርጉዙና ይጎዳታል ሞት ድረስ ያደርሳታል ተብሎ ተሆነ ልትጠቀም ትችላለች። እንደዚህ ካልሆነ ግን ቀለብ ለመፍራት የኑሮ ውድነት አለ ተብሎ ለማድረግ ከሆነ ክልክል ነው። ይሄ ወላ ተቅቱሉ አውላዴኩም የሚለው ውስጥ ይገባል። ባይረገዝ እንኳ ሩህ ባይኖረውም ገና አንተ መረገዝ የለብህም ብሎ መብት የለህም ማለት ነው የሚመስለው። አትምጣ ማለት ነው። ይሄ ክልክል ነው የምንለው። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። አባቴ ማለት ነው አባቴ ያመረነጃን 10 ቀን ክፍለ ሀገር የነርቭ ህመም አለ የነርቭ ህመም አለ። የምን ነርቭ የነርቭ እሺ። እና ቀን በጣም አንዳንዴ ስኳር አንዳንዴ ነጭ ሽንኩርትን በዛ ነበረ ትንታው የሚታግሰው ማለት ነው። በቀን እየጾመ ማለት ነው። አይዋ ከዛ አዲስ አበባ ያስከተለው ሲመጣ ጾም በቃ ሲከዳው አስቸገርኩት ማለት ነው። እሺ ከ10 ቀን በኋላ አልጾምም። ከ10 ቀን በኋላ አልጾምም። መርሐባ 10 ቀን ጾመዋል፣ 20 ቀን አልጾሙም። እሺ እና አሁን ያው በጣም ከፍተኛ ክብካቤ ይፈልጋል። ዶክተሮች የለውም እንደተመለሰና ቀዳ አለበት የ20 ቀኑ ቀዳ አለ። እሺ እና እሱንም እንዴት ቀዳ ማውጣት ይችላል? የ10 ቀኑ እንደዚህ ይቆጠራል ወይ? ስኳር እና ነጭ ሽንኩርት እየወሰደ የጾመው ማለት ነው። ያ 10ሩ ራሱ የተጾመው ራሱ ከስኳርና ከነጭ ሽንኩርት ጋር ነው። አው ትንሽ ይለቀን ቀማይት ሲላ እንደዛ ይወስድ ነበረ። በቀን ነጭ ሽንኩርቱን በጣም ተንሳፈው ማውጣት ያቀጣል ማለት ነው። በቀን ነው የሚጠቀሙት ስኳሩና እንትኑን ነርቭ ሲይዛቸው ሲያማቸው በቀን ነጭ ሽንኩርት ወይም ስኳር ያስታግስላቸዋል፣ ይጠቀማሉ። እንደዛ ይጠቀማሉ። በዚህ መልኩ ታሹ ሊያወጣ ይችላል። እሺ አሁንስ መጾም ይችላሉ አይችሉም? አይችልም። አሁንም በጣም ተሽክክቶ ነው ያለው። መርሐባ። እሺ እና የ10 ቀኑ እንዴት ይቆጠራል ወይ? የ20 ቀኑ ያላቱ ከመጣ በኋላ መርሐባ። የ20 ቀኑስ እንዴት ነው? እሺ ጀዛኩሙላህ መርሐባ። እሺ ባረከላሁ ፊክ። እሺ ሌላው እህታችን የጠየቀችው በየቦታው ተስፋፍቷል። ሴቶች ይሰበሰባሉ፣ ቡና ያፈላሉ። ማክሰኞ ወይ ሮብ ወይ ምን ቀን አንድ ቀን ይኖራቸዋል፣ የሚያሐድዱት ቀን ይኖራቸዋል። የሚሰባሰቡበትና ያን ተሰባስበው ቡናቸውን ጠጥተው ቁርሳቸውን በላልተው አንዷ ዱዓ እያደረገች አሚን ይላሉ፣ ደግሞ ያችኛዋም ዱዓ ታደርጋለች አሚን ይላሉ። በዚህ መልኩ ይሄ እንዴት ይታያል? ይፈቀዳል ወይ ነው የምትለው እህታችን። ይሄ እንግዲህ ሴቶች ብቻ አረጉት እንጂ በወንዶቹም እንደዚሁ ይደረጋል። ይሄ መቼም አላኩል ያህል የሌለ ነው፣ በሰለፍ ጊዜ ያልነበረ ነገር ነው። ዱዓም ሲደረግ ሁሉም ለራሱ ዱዓ ነው የሚያደርገው እንጂ አንዱ ዱዓ እያደረገ አንዱ አሚን ማለት የተወሰኑ ነገሮች ናቸው። ነብያችን ኢስቲስቃን ይመስል አንዳንድ ነገሮችን በሙናሰባ ኹጥባ ላይ እዛ ላይ በሙናሰባ አሚን ብለዋል እንጂ
ሶላት ተሰገዱ በኋላ መሰለን ዱዓ ያረጉ ነብያችን ሰሃቦቹ አሚን ብለዋል የሚል የለም። አሁንም ይሄም በማንኛውም በተሰበሰቡ ቁጥር ዱዓ እየተደረገ የሚባል ነገር የለም። እንደው በአጋጣሚ አንዳንድ ጊዜ መቼም አልፎ አልፎ አንዳንድ ጊዜ ቢደረግ ችግር የለውም እላለሁ። መርሐባ ባረከላሁ ፊኩም። ሌላው እህታችን አባቴ ረመዳን ላይ ታመው ነርቭ በሽታ ይዟቸው ይጾማሉ። ሲጾሙ ያማቸውና ስኳሩ ምኑ እንትን ሲል ስኳር ወይም ነጭ ሽንኩርት እንሰጣቸዋለን፣ ያስታግስላቸዋል። እንዲህ እያደረጉ 10 ቀን ቆዩ። 10 ቀኑም ከሽንኩርትና ከስኳር ጋር ነው የተጾሙ ማለት ነው። ከዛ በኋላ ያለውን ደግሞ ሙሉ በሙሉ ትተዋል። እንዴት አድርገን ነው ቀዷ የምናወጣው? እንዴት አድርገን ነው ማካካስ የምንችለው የምትለው? ይሄ ቀድሞ መጀመሪያ ሱካሩ እንትኑን ሽንኩርቱ ምኑን እየበሉ ከሆነ እኮ አልተጾመም ማለት ነው። 10ሩም አልተጾመም። 30 ቀን ሁሉ እንዳተጾሙ ነው የሚቆጠረው። ያው አሁን ታልሻሩም ደግሞ ሲሽሩ ነው በቀዷ የሚያወጡት። በሽታው የማይለቅ ከሆነ ፊዲያ መስጠት ነው። ለየቀኑ አንዳንድ ምስኪን ማብላት ነው እንጂ ሌላ የለባቸው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ሶላት ላይ አራት ረካ ላይ አልሐምዱን ተቀርቶ ቁል ሁወላህ አራቱም ላይ መቀራት አለበት ወይስ ሁለቱ ላይ? መርሐባ። እንግዲህ እህታችን 30ው ቀን ያባትሽ ጾም አልተጾመም ነው ያሉሽ። ለምን ስኳር እየበሉ ነጭ ሽንኩርት እየተጠቀሙ ጾም ስለማይሆን አልተጾመምና 30ውን ቀን ሁሉ ለእያንዳንዱ ቀን አንዳንድ ሚስኪን ታበያለሽ ሙድን። በዚህ መልኩ ፊዲያ ነው ከፋራ ነው ያለብሽ። አሁንም የማይችሉና አቅም አላቸው በዚህ ቀን ይጾሙታል ተብሎ የማይታሰብ ከሆነ ነው ያሉሽ። ሌላው እህታችን አሁን የጠየቀችው ያው ሱራ መጨመር አራቱም ላይ ነው ወይስ ሁለቱ ላይ ነው የሚለው ቅድም ተጠይቋል። ቅድም ተጠይቋል። ሱራ መጨመር ያለው ሁለቶቹ መጀመሪያዎቹ ላይ ነው። ከዛ በኋላ ያሉት ላይ ሱራ መጨመር የለም። ፋቲሃ ብቻ ይበቃል። እንደውም በሐነፊ መዝሐብ ፋቲሃ የጨመረ እንደሆነ ሳህው አለበት ሱጁድ ሳህው አለበት የሚሉ አሉ። ይሄን እንኳን በቀድር ባንልም ቢቀራ ችግር የለውም። ግን ያለበት ሁለቶቹ ላይ ነው መጀመሪያዎቹ ላይ። መርሐባ ጀዛኩሙላህ። ሌላው ባል ለሚስቱ ወደ ቤተሰቦችሽ ቤት ሂጅና አትመለሺ ቢላት ፍች ጦላቅ ይሆናል ወይ ወይስ ማስፈራሪያ ነው ወይ ይላል። ማሻአላህ። ይሄ ኪናያ ይባላል በፊቅህ ላይ። አሽሙር የሚባሉ ሶሪህ ጦላቅና ኪናያ የሚባሉ አሉ። በጦላቅ ላይ ሶሪህ የሆኑ አሉ። ፈትቼሻለሁ ማለት በአማርኛ በአረብኛ ጦለቅቱኪ ነው። አንቲ ጧሊቁን አንቲ ሙጦለቃ ጦለቅቱኪ ሰራህቱኪ ፋረቅቱኪ የሚለው እነዚህ ሶሪህ ናቸው። ይሄ አሁን ያለችው እሷ አሽሙር ነው የሚመስለው። አትመለሽ የሚለው ብቻ ማምጣቱ ጦላቅ ይመስላል። ይጠየቃል። አላኩል ያለ ኪናያ ነው። ምን አስበህ ነው ተብሎ ይጠየቅና ፍች አስቢበት ነው ታላ ተፈጭ ይሆናል። ይሄን አይደለም ያሰብኩት የተወሰነ ያህል ቤትሽ ተቀመጪ ቤተሰቦቹ ጋር ረፊ ማለት ነው ታለ ቤት እናስተካከል እንዲህ እስከማድረግ አለ የታለ አይፈታም ነው የምንለው። ግን ጊዜውስ እንትኑስ ሁኔታውስ በምን አይነት ነው ያለው? ተጣልቶ ነው ወይ ከሷ ጋር ጦላቅ እያወሩ ነው ወይ? እውነት ነው። ጊዜው ይሄን ያለበት ሐለትም ይታያል። በሰላም ጊዜ ነው ይሄን ያለው። ምንም ሳይጣሉ እየተጨቃጨቁ እንደሆነ ሽማግሌ ጠርቶ ስለ ጦላቅ እያወሩ ከሆነ ያለው ፍች ነው የሚሆነው። ያው እንደሱ ይሆናል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ለምሳሌ አንድ ሴት ማለት ነው ኒካህ ልታሰር እንደ ነገር እርግዝና ትመረምርና እርግዝና የለም ትባላለች። ግን የወለደችበት ቀን ስትቆጥሮ ደግሞ ከኒካህ በፊት ነው። እንዴት ነው ኒካህ ሐላል ነው ሐላል አይደለም? ምን አድርጋ ነው ምንድነው? ኒካህን እንደ ነገር ልታሰር ማለት ነው። እሺ እርግዝና ተመርምራለች። እሺ ከዛ ግን የወለደችው ኒካህን አሰረች። የወለደችውን ደግሞ ስትቆጥረው 9 ወር ከምናምን አልሆነላትም። ከኒካው በፊት ነው እርግዝናው ማለት ነው።
ኒካህ ሐላል ይሆናል አይሆንም? مرحبا طيب عند السيت ኒካህ እንደ ነገ ልትታሰር እንደ ዛሬ የእርግዝና ምርመራ ተመረመረች ነፃ ነች ተባለች እርግዝና የለም ተባለች አረጋግጣለች ኒካሁ ታሰረ አረገዘች ስትወልድ 9 ወር ከምናምን አልሆነላትም እንደ ሌሎቹ ኖርማል እንደ ሴቶቹ 9 ወር ወይ ምናምን አልሆነም ወይ በ8 ወር ወይ በ8 ወር ተኩል ወይ በዛ ወለደች ማለቷ ነውና ያ ኒካሁ ትክክል ነው ወይ ይሄ ልጁስ አባቱ ጋር ነው ወይ ከአባቱ ነው ወይ ነው ሙደተል ሐምሉ 9 ወር ዋዲህ ነው ችግር የለው ተታሰረ ተተጋቡ በኋላ ተስድስት ወር በታች ካልሆነ ተስድስት ወር በላይ የሆነ ወይ 6 ወር ተሆነ የሱ ነው የሚባለው ነው ችግር የለው ያው እህቴ እየተከታተለች እንደሆነ ተስፋ እናደርጋለን ሙደቱል ሐምል ከ6 ወር በላይ ነው የእርግዝና ጊዜ 6 ወር ከዛ በላይ ከሆነ የሱ ነው ተብሎ የሚታሰበው በርግጥ በትመረመርም ባትመረመርም 6 ወር ሆኗት ከ6 ወር በላይ ሆኖ ከወለደች የባሏ ነው ኒካሁን ሷሂህ ነው ልጁም ያባቱ ነው ምንም የሚያሻክክ ነገርና የሚያጠራጥር ነገር ሊገባ አይገባም ነው ከ6 ወር በላይ ሙደተል ሐምል ስለሚሆን ማለት ነው 6 ወር ይጀምራል 6 ወርም ቢሆን ያው ነው ቀላል ነው እሺ مرحبا ሚስት የባሏን ገንዘብ ሳያውቅ ለድሆች ወይም ለወላጆቿ መስጠት ይፈቀዳልን ይላል ይሄ ግን ዝርዝር አለ እንደ በሙጥለቅ ሳይሆን ሁኔታ አለው ቀላል ነገር ተሆነ የሰጠችው በአዴት የሚሰጥ ነገር مثلا የሚለምን ሰው ይመጣል እንደጃፉ ላይ ይቆማል ቤትም ቢገባም እንደው ትንሽ ነገር ስጡኝ ቢል ትንሽ እንጀራ የሚባላ ነገር ብትሰጠው ትንሽ ሳንቲሙ ምን ትንሽ ሆኑ ነገሮች ብትሰጥ እሷም ሰዋብ ታገኛለች ባልየውም በመከሰቡ ሰዋብ ያገኛል ብለዋል ነብዩ አለይሂ ሰላም ግን ለቤተሰቦቿ መስጠት የሚለው ግን ከበድላል ለቤተሰብ የሚሰጥ ነገር ቀላል ነገር አይደለም ባሏን ታላስፈቀደ ለቤተሰቦቿ ገንዘብ መስጠት የለባት الإذن العرفي ሲኖረው ነው ማለት ነው በዑርፍ በዑርፍ ነው በልምድ ሲኖር الإذن مرحبا ሙስሊም ያልሆኑ ሰዎችን በበዓላቸው እንኳን ደስ አላችሁ ማለት ይፈቀዳልን የእስልምና ህግጋቱስ ምንድናቸው ይላል ሙስሊም ያልሆኑትን ሰዎች በሃይማኖታቸው ጊዜ እንኳን አላህ ደረሳችሁ ማለት ተህኒአ ክልክል ነው የሚለው በሌላ ጊዜ መጠየቅ ይቻላል እንዴት አደራችሁ ማለት ገንዘብ መስጠት መሸጥ መግዛት ይሄ ሙዓመላ አልተከለከለም ግን ሃይማኖታቸውን በተመለከተ እነሱ ጋር መዋዋል ተህኒአውን ቢሆን ክልክል ነው የሚለው ፊቃችን ማለት ነው ስለዚህ ተህኒአው ምንም እንትን አይፈቀድም ሸሪዓው አይፈቅድለትም በሌላ ጊዜ ግን በሰላም አብሮ መኖር ይቻላል አልተከለከለም ይሄ ሲባል አሁን ምንድነው አብሮ መኗኗርን አብሮ እንትንን ሌላ ስም ይሰጣል ይሄ ተባለው እንትን ነው እንደውም በሌላ ጊዜ ያለው መስተጋብሩ ጥሩ የሚሆነው እንደውም ይሄ ሰው ነው አይዋና እንትን مرحبا እና ይሄ ነው ምን እኛ ያነበብነው እዚህ ነው ጀዛኩሙላህ አንድ ሙስሊም በምርጫ ወይም በፖለቲካ ተሳትፎ ማድረግ ሸሪዓዊ ብይኑ ምንድነው ይላል እሺ ዲገማት እቺ አንድ ሰው በምርጫ ወይም በፖለቲካ ጉዳይ ላይ ተሳትፎ ማድረጉ ብይኑ ምንድነው ምርጫው ምን አይነት ነው እንግዲህ እኛ ምርጫው የእስልምና ምርጫ ነው ወይስ ፖለቲካም ብለዋል በፖለቲካ ላይ መሳተፍ ማለት እሱ ተመራጭ መሆን ማለት ይመስላል እንደ ያለውን መስአላ እንኳን እናጠናዋለን ብንተውን ይሻላል አጥንተን ሌላ ጊዜ ኪታቡ ታይቶ ይመለሳል ኢንሻአላህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም ለነበረን ቆይታ ሸኻችን ውድ ተመልካቾቻችን የዛሬው ፕሮግራማችን እዚሁ ላይ ይቋጫል ኢንሻአላህ በሚቀጥለው ሳምንት ደግሞ በተመሳሳይ ጊዜ በተመሳሳይ ቦታ እንደዚሁ ባማረብን የምንቀጥል ይሆናል ኢንሻአላህ ለዛሬው እዚሁ ላይ እንሰናበታችኋለን والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن
كنتم لا تعلمون